ተንኮል እጅግ በጣም ከባድ ችግር ይዞ መጣ። ሜርሲ የጠነሰሰችው ጥንስስ ለእሷ መሆኑን ግን ፈጽሞ አልጠበቀችም ነበረ። በጣም በሚገርም ሁኔታ ያቀዱት ሞርዚና የምትባለዋን የአቶ አምነንን አክስት ለማሳበድ ወይም ለማጨለል ነበረ አላማቸው። ይህንን አላማቸውን ጥንስሳቸውን ከጠነሰሱ በኋላ አንድ ከባድ ችግር እንደሚፈጠር ግን ፈጽሞ መርሲ ልታውቅ አልቻለችም። በባለፈው ሳምንት አቶ አምነን ስልክ ተደውሎለት የሰማውን መናገር እስከሚሳነው ድረስ በጣም ሁሉም ተደናግጠው ማመን አልቻለም። ምክንያቱም የድርጅትህን ግማሽ ገንዘቡን እንፈልጋለን ይሉታል። የዚህን ጊዜ አቶ አምነን ድርቅ ብሎ ማዳመጡን ቀጠለ። በአሁኑ ክፍል ደግሞ ህፃኒቷ ጩጫዋ ልጅም ትደውልና ወንድሜ እንዴት ነክ ትለዋለች። እሱም አለው እግዚአብሔር ይመስገን አለሽ ወይ አላት። አዎ አለው፣ አላቅም ብቻ አይኔ ተሸፍኗል። ስለዚህ አይኔ ስለተሸፈነ ምንም ነገር ማየት አልችልም። እባክን ወንድሜ ናና ውሰደኝ ትለዋለች። የዚህን ጊዜ ብሌን የምታፈቅረው ጮኛዋ አቶ አምነን እንደዚህ ሲተክዝና ሲያለቅስ ስታይ እጅግ ልቧ ይሰበራል። አምነን ምንድን ያሉህ ደህና ነህ እያለች መጠየቋን ቀጠለች። እሱ ግን በጣም ተደናግጦና ፈዞ ስለነበረ አንዳችን መልስ ሊመልስ ፈቃደኛ አይደለም። አቶ አምነን እንዴት ነህ አለው። ዳኑ አለ። ዳኑን የሚለቋት የድርጅቱን ግማሽ ፐርሰንት ለእነሱ ስሰጣቸው ብቻ ነው፣ ያለዛ ግን እነሱ እሷን ሊለቁልኝ አይችሉም እያለ ይናገራል። ቆይ ተረጋጋ አለች ብሌን በዚህ መሃል። በዚህም ምላስ ለምንድን ነው እኔ የምረጋጋው? ስለዚህ መረጋጋት አልችልም ይላል። ሲደውልላቸው ደግሞ ፈጽሞ ስልኩን የማንሳት ፍላጎት የላቸውም። በዚህን ጊዜ ፍቅር የሚባለው ሰውዬ በጣም በመደናገጡ ቃልን ጥያቄ በጥያቄ ያረጋግጣል። ለፖሊስ መናገር አለብን ይለዋል። ረጅም ነው፣ ከዚች ህፃን የሆነ ነገር ያደርጓትስ ብሎ አሰበ። ምክንያቱም ገንዘብ ከልጅ ወይም ከሰው ይበልጣል እንዲህ ብሎ አስረግጦ ነገራቸው። እዚህን ጊዜ ብሌን የምትናገረው ቃል እስከምታጣ ድረስ አምነን ሌላ መንገድ እንፈልግ ምን ይመስልሃል አሉ። ነፍስ የሚቀሙ ድርጅት አለ። ድርጅቱ ቢከስር ይሻለኛል እንጂ ፈጽሞ ዳኑ ለነሱ እራት ልትሆን አይገባም። ቃል ይህን ጉዳይ ጨርሰን አለው። እሺ እያለ ውጪ ማንም እንደማይሰማ በኋላ እኔ ራሴ ላክስቴ እነግራታለሁ አለ። አቶ አምነን አሁን ላይ እጅግ በጣም ፈተናዎች እየበዙበትና እየተወሳሰቡበት ይገኛል። በጣም የሚያሳዝነው ነገር እዚህ ጋር ነው። ዳኑ የት እንዳለች አታውቅም። ምክንያቱም ጨለማ ውስጥ ተዘግታለች። ቆይ ለምንድን ነው እዚህ እናቴ ወንድሜ ብቻዬን እዚህ የተወኝ እያለች በሐዘን እየተከዘችና እያለቀሰች ወደ ግራ ወደ ቀኝ ብትመለከትም አንድም ብርሃን ሊታያት አልቻለም። በጣም የሚገርመው ነገር ይህ ነው። እሷም ወደ ፊት ለፊቷ አንድ ነገር ትኩር ብላ እያየች፣ ነገር ግን እንቅልፏ እያዳፋት ነበርና ብቻ በሀሳብ ተውጣለች። የፈራችም ትመስላለች። የሆነ ብርሃን ብቻ ፊቷ ላይ አብርተውባታል። ወደ ግራ በቀኝ ትመለከትም ፈጽሞ ጥቅጥቅ ያለ ጨለማ ሆነባት። በዛውን ሰዓት እንደዛው እንዳለች እንቅልፏ ደፋ ቀና ያረጋታል። ነገር ግን ህፃናትና ፈርታ ወደ ኋላም ወደፊትም እየተመለከተች እዛው እንቅልፍ ይዟት ሽልብ አድርጎ ይወስዳታል። በጣም በሚገርም ሁኔታ እየተካሄደ ያለው ይሄ ነው። እጅግ በሚገርም ሁኔታ ዳኑ አሁን ላይ ያለችበት ከባድ ውጥረት ይህንን ይመስላል። በዚህን ሰዓት ነበረ መርሲ እና ሲፈን ወደ ጠንቋይ ቤት ይሄዳሉ። ከእንደዚህ አይነት አስመሳይ ሰዎች ፈጣሪ ይጠብቃችሁ። ወደ ጠንቋይ ቤት ገብተው በእንበርከካቸው በዳዴ እየሄዱ ማለትም ለሰይጣን እየተገዙ፣ ምክንያቱም እናት ሞርዚናንም በአስማት ለመጣል ነበረ እየተንፏቀቁ ሁለቱም ለዚህ ለማይረባ እንትል ተንበረከኩለት። በዚህን ሰዓት ሲፈን አውጣም 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 እያለች በጣም በሚያስገርም ሁኔታ ሜርሲ በጣም ሀረከቷ በጣም ያስቅ ነበር። ደግሞ ምን እንጠይቅ
አለች። ነፃ ነኝ በኢየሱስ ስም እኔ ስውር ሰርቼ እያለች በውስጧ ወደዛ ወደዚህ እያምሰለሰለች ለጠንቋዩ መስገዷንና መለማመጧን ትቀጥላለች። ፈጣሪ ሆይ ሲፈን ግን እሷን ያንን ነገር እንዳታጋልጣት ፈርታ ነው እንጂ ይህንን የማድረግ ሀሳብ አልነበራትም። አባታችን አንድ ነገር ፈልገን የመጣ ነው፣ ምንድን ነው ንገሩኝ አለ። በዚህን ሰዓት እኔና ጓደኛዬ ሲፈን አንዲት መጥፎ ወዳጅ አለችን፣ እሷን አስነቀልልን ወይም የሆነ ነገር አድርግልን አለች። የዚህን ጊዜ እሷም በማሽሟጠጥ ሆና ከዛም አክስት ይጀምራል እያሉ እነሱ በመመለከት ነበሩ። ሲፈን በዚህን ሰዓት እጅግ ፈጽሞ በውስጧ የምታስበው አንቺንም ነገ ጠዋት እንደዚህ ያደርግሻለሁ እያለች በውስጧ አንድ ትልቅ ነገር እያምሰለሰለች ነበረ። በዚህን ሰዓት ሜርሲ ግን አንዳችም የጠረጠረችው ነገር አልነበረም። ሲፈን ግን እሷን እንጂ እናት ሞርዚናን የማጥፋት ዓላማ አልነበራትም። ከምንም በላይ እሷን ነበር ለማጥፋት እየታገለች የነበረው። በያሁን ያማል ሁላችንም ደስታ ነው አለች። ጥቁር ፍየል ካስፈለገ ያው ቤት ያለው ሰውዬ ለምን አንመጣም አለች። ማን ነው እሱ ደግሞ? ተይ ግፍ ነው ቃል የሚባለው ተይ ግፍ ነው። እዚህ ቦታ ላይ ቁጭ ብለን ስለ ሰው ግፍ ማውራት ትንሽ አይከብድም አለቻት። እዚህን ሰዓት ስትላት ጥቁር በግ የምትለው ቃልን ነው። ማለትም የአቶ አምነንን የስራ አጋር ባለቤት ነበረ ለዚህ ስትል የነበረው። በሚገርም ሁኔታ እነሱ ለዚህ ለአዋቂ ለሚባለው ነገር ግን ሳያውቅ እሱ ማወቂያው ለተደፈነ ሰው መስገዳቸውን ቀጠሉ። በዚህን ሰዓት አልበላም እምብየው እንደዚህ ምግብ አልበላም እምብየው ወንድሜንስ አምጣልኝ ምግብ አልበላም እያለች ዳኑ እምቢ ብላ ታለቅሳለች። ካልበላሽማ ብለው ምግቡን ከፊት ለፊቷ ያነሱባታል። በእኛ አሁን ቆይ እስኪ እኔ አጥቦ ምን መቼ ነው ብለው ተንበርክከው እንደገቡ ተንበርክከው ለመውጣት አሰቡ። በዚህን ሰዓት ነበረ መርሲ እግሯን ጎትታ ቆይ አንቺ ምን ትቸኩያለሽ? በልጅነትሽ ምን ለማለት ፈልገሽ ነው አለቻት። አትንቀሽቀሽ ልታስቀስፊ ነው እንዴ ያለች ትናገር ጀመረ። በዚህ ሰዓት አቶ አምነንም እጅግ በጣም በመጨነቁ ነው ከብሌን ጋራ አንድ ክላስ ተቀምጠዋል። አቶ አምነን በሀሳብ ተወጥረዋል። ብሌንም የእሱን ትካዜና የእሱን ሀዘን ፈጽሞ ማየት አትፈልግም። ፍቅሯ እንደ ፀሐይ እያበራ በስስት እየተመለከተችው እሱ ሀዘኑን ስታይ እጅግ ልቧ ይሰበራል። በጣም በሚገርም ሁኔታ እንደዚህ እየሆነ ስታየው ለእሷ ከሞትም በላይ ሆኖባታል። ከንፈሮቿን እየነከሰችም ምን ባደርግ ነው ፍቅሬን እማድነው? ምን ባደርግ ነው እሱን ሰላም የምሰጠው? እያለች በውስጧ ብሌን እጅግ በጣም ታዝናለች። በዚህን ሰዓት ነበረ ሲፈንና ሜርሲ ከጠንቋይ ቤት ይዘውት የመጡትን ይህንን የሰው አጥፋ መድኃኒት ወይም የሰውን ሕይወትን የሚያበላሸውን መድኃኒት እየተነጋገሩ ነበር። ሴትዮዋ ቆይ አሁን ምግብ አታቀርብም እንዴ? መጠየቅም አለብን። ስሚ ለምን መስራት አስፈለገ? ወይዘሮ ሞርዚና ከተፈጠረ እንዳይባት አለቻት። ምናልባት ላይገላት ሁሉ ይችላል በማለትም ራሷን ታጽናና ጀመረ። እረ የምሬን እኮ ነው ጉድ መርቤልም የሆነ ሴትዮ ይህንን በልታ አረባክሽ ሰው እንዳይሰማሽ የማይሆን ነገር አታውርቅ ያለቻት። አዋ አለቻት። በዚህን ሰዓት መርሲ እንዴት አድርጋ ለወይዘሪት ሞርዚና ምግቡን እንደምትሰጥ ግራ ገብቷት ነበረ። ዛሃራ ሳይቀርብም እንዴ ምን ነው አለቻት። ምን ነው አስፈለጋችሁ እንዴ አለች። ያስፈለጋችሁ አልመሰለኝም ነበር። አንቺ ወይዘሮ አይጥፋ እንጂ ገና ልጅ እኮ ነኝ አለቻት። ልክ ነሽ ማረፊያ ብዙ የሆነ ሰው መቼም አያረጅም አለቻት። በዚህን ሰዓት አይ ወይዘሮ ዛሬ አንዳንድ እኮ ልታስቢኝ ነው ለሰው ግራ እንዳታጋቢን እያለች መርሲ በውስጧ ነገሯን እያሰበች አንቺ አሮጊት ረፊ አለበለዚያ ማከልም ፈለገሻል መሰለኝ። ስለዚህ ለሞርዚና ያመጣሁትን ላንቺም እንዳይተርፍ እያለች በውስጧ ማምሰልሰሏን ትቀጥላለች። ምን ነው
አትታጠብም እንዴ? ምንድነው እንደዚህ የሚያሳክካት? እያለች እናት ሮዚና መመልከት ጀመረች። በዚህን ሰዓት ዳኑ እጅግ በላብ ተጠምቃለች። በጣምም በፍርሃት ተውጣለች። እጅግ በሚያሳዝን ሁኔታ እናቴ፣ አክስቴ፣ አጎቴ አመመኝ፣ ኑ ፍቱኝ፣ የት ናችሁ ያላችሁት? እጅግ በጣም ናፍቃችሁኛል፣ እኔ ስሳስችላችኋለሁ እያለች አያቴ አያቴ እያለች ማለቷን ቀጠለች። ልጅቷ በጭንቀት በሀሳብ ሰውነቷን ያልባታል። ዳኑ በዚህን ሰዓት እጅግ በላም ተጠምቃ እየተመለከተች ነበረ። በጣም እያጮኸች አያቴ ብትልም ነገር ግን ማንም መጥቶ ሊያድናት እንደማይችል ገባት። በዚህን ሰዓት ወደ ግራ ወደ ቀኝ ብታይ ሁሉም ጨለማ ነው። እጅግ በጣም ግራ ተጋብታለች። አንዳንድ ጊዜ ሰዎች ተንኮል ለልጅ ይተርፋል የሚባለው እውነት ነው ለካ። ዳኑ በላብ ተጠምቃለች፣ በሀሳብም ተጨንቃለች። እጅግ በጣምም አዝናለች። እች ልጅ ከደከመች በጣም ከባድ ነው የሚሆነው። እናት ሞርዚናም እንግዲህ ምን እንደሚገጥማቸው አይታወቅም። ልጅቱም በጣም ደክሟታል። በዚህን ሰዓት ነበረ የአዲስ አበባ ውብ ሸገር ከተማ እጅግ ሰማዩ እያበራ አቶ አምነንም እጅግ በሀሳብ ተጨንቀው ስለ ልጅቷ ማሰብ ቀጠሉ። በዚህን ሰዓትም እሷ ትጨነቃለች። እናት ሞርዚናም ሳሎን ቁጭ ብላለች። አቶ አምነን እና ብሌን ጎን ለጎን ተቀምጠዋል። አክስቴ አንድ ነገር ልነግርሽ ነበር። አምነን ልጄም ተገኘች። ዳኑ አግኝቻታለሁ፣ ደህና ናት። አዎ አክስቴ ዳኑ ወስጃታለሁ። የድርጅቱን 50% ግን ይፈልጋሉ አላት። በዚህን ሰዓት እናት ሞርዚና በጣም ትደነግጣለች። ታዲያ ቆይ ምን እናደርግ ነው? እናቴን ድርሻ ብቻ ይቀራል፣ ድርጅቱ ላይ እኔ ምንም አይነት ድርሻ ሊኖረኝ አይችልም ሲል አቶ አምነን ለአክስቱ ይነግራታል። አክስቱም ልቧ በመሰበር ሆና ስቅስቅ ብላ እያለቀሰች ነበረ። አታልቅሽ አክስቴ፣ ንብረት እኮ ተሰርቶ ይመለሳል፣ የማይመለሰው የሰው ልጅ ብቻ ነው እያለ ያጽናናት ጀመረ። አክስቴ ሰዎች እኮ ድርጅቱን አይደለም የፈለጉት በርከት ያለ በሚሊዮን የሚቆጠር ብሮችን ነው እንጂ ሌላ ነገር የፈለጉት ነገር የለም። እንዴት አለ። ምን ያለበት ይመስልሃል? ልጄንም አስፈላውም አንተም የማትወጣው መከራና ስቃይ ችግር ውስጥ ከተትኩህ። እጅግ በጣም አዝኛለሁ። ተይ እባክሽ እንደዛ አትበይ። በተፈጠረ ነገር አይደለም፣ ታስቦም የተፈጠረበት ነገር አይደለም እያለ አቶ አምነን መናገሩን ቀጠለ። በዚህን ሰዓት እናት ሞርዚና ስቅስቅ ብላ እያለቀሰች የአቶ አምነንም መጎዳት አይታ ልቧ ይሰበራል። አቶ አምነንም ውስጣቸውን ቢከፋቸውም ያክስታቸው ማልቀስ ሲያዩ ግን ፈጽሞ ልባቸው ተረበሸ። ምን ማድረግ እንዳለባቸው ራሱ ግራ እስከሚገቡ ድረስ ነበረ። ዚህን ሰዓት ብሌን ከማን ጎን ሆና ምን ብላ እንደምታጽናናው ግራ ቢገባትም በፍቅር አይን በስስት እየተመለከተች ማየቷን ቀጠለች። በዚህን ሰዓት ነበረ በር ይንኳኳል። በርን በተንኳኳ ጊዜ የእናት ሮዛ ጓደኛ ያቺ እብድ የሆነ ሴትዮ በሩን ከፍታ ትገባለች። ጓደኛ እንዴት ነች? ቆይ አለቻት። እኔ አለች። ያንቺን ነገር ተይው፣ ምን አጠፋው አለቻት። ያኔ ደግሞ ማን ነው ያደናገጠሽ? ብቻ ግቢና አብረን እናወራዋለን አለች። ዛህራ እውነት ለወሬ እንደዚህ ቸኩዬ አላውቅም አለች። ከአቅሜ በላይ ነው፣ እሺ ነይ ግቢ ተባብለው እየተሳሳቁና እየተፍለቀለቁ ወደ ግቢ ይገባሉ። በዚህን ሰዓት መርሲ የእውነት ዳኑ በመጥፋቷ ልብ ያዝኗል፣ አመሰግናለሁ አለቻት። በዚህን ሰዓት ግን ደግሞ እንደዚህ አይነት ነገር ከጥንቃቄ ጉድለት የሚመጣ እንጂ ሌላ ሰው አስቦበት አይመስለኝም ስትል ልቧን ትነካታለች። በዚህን ሰዓት ነበረ ያው መቼም አልፈርድብሽም፣ የልጅን ነገር የወለደ የሚያውቀው ደግሞ ወልዶ የሚባክን ማለት የሚታገትም አለመወለዱ ምንኛ መታደል ነው ስትል ሜርሲ እናት ሞርዚናን ትነካታለች። እናት ሞርዚናም ይህንን ነገር አይታ በጣም በማትኮር ሆና ትመለከታታለች። ጣዕሙንም በቅሉ የተረተችው ተረት መሆኗ አለባት ስትል እናት ሞርዚና ትነግራታለች። አዎ አይደለ እንስሶች እኮ የረሱትን እንስሶች ነው የሚፈቱት።
አዎ ልክ ነሽ፣ ባህሪያቸውን ማወቅ ደግሞ የዝምድና ምልክት ነው ስትል መርሲ እናት ሞርዚና ጋራ ባሽሙር መነጋገር ጀመሩ። በጣም ልብ ይነካል። አዎ አይደል? እንስሶች የረሱትን እንስሶች ነው የሚያስታውሱት። አዎ ልክ ነሽ፣ ባህሪያቸውን ማወቅ ደግሞ የዝምድና ምልክታቸው ነው ስትል ትነግራታለች። አዎ የትኛው ቦታ እኮ እንስሶይ ቤተሰቡንም አመልም በደንብ ጠንቅቀው ያውቃሉ ስትል ትናገራታለች። የአሽሙር እየተባባሰ ሄዷል። አብሮ ከወላመደ ይመጣል አለቻት። በዚህን ሰዓት ሜርሲ በውስጧ ክፉ ነገር እያሰበች ከእናት ሞርሲና ጋር መተያየታቸው ትኩረታቸው እጅግ እየተፋጠጠ ሆነ። እናት ዛህራ ደግሞ ስለ ብሌን እንዴት አድርጋ ወደ ቤቱ ተመልሳ እንደምትገባ ያደረገችውን ድርጊት ስትነግራት ይቺ እብድ የሆነ ጓደኛዋ በመገረምና በመመሰጥ ሆና ታዳምጣት ጀመረ። እናት ዛህራም ሲያወሩ አይደለም ሲያዩዋቸው የደስደስ አላቸው። እጅግ በጣም ተወዳጅ ናቸው። ኦ ዛህራ ምን አይነት የተባረከች ልጅ ናት! የገጠመችሽ በእውነት በጣም ይገርማል እያለች ይቺ እብድ የሆነ ሴትዮ ታደንቅላት ጀመረ። በጣምም ተገርማለች። አዎ ያው ልጄ ማለት መውለድ አይጠበቅብኝም፣ እንደዚያ አለመውለድሽ የሚያስረሱ ልጆች አሉ ስትል እናት ዛህራ ስለ ብሌን ትመሰክራለች። ጓደኛዋም አዎ እውነት ብለሻል፣ ለዛ ምስክር ናት ዛህራ፣ ውለታዋ አለብሽ። አዎ በዛ ላይ ቢሆንም መልኳ አለቻት። በዚህን ሰዓት ነበረ እጅግ በጣም ልብ የሚነካ ንግግር እየተናገሩ በሳቅ እየተፈነደቁ መች ጸባይና ደም ግባት ብቻ መሰለሽ እንዴ? ልጅቷ ሁሉን ነገር አሟልቶ የሰጣት ናት። ውበቷ፣ ቁንጅናዋ፣ ስብናዋ የሚገርም ነው። ኦ አምላኬ ፈጣሪ እንዲህ አሟልቶ ይሰጣል እንዴ? እያለች የዛህራ ጓደኛ ማድረቋን ቀጠለች። ኦ አምላኬ ፈጣሪ እያለች በጣም በመደነቅ ብሌንን ማሞገስ ጀመሩ። የኔም ጥያቄ እሱ ላይ ነው። አዎ ዛህራ ያጣችውን የቤተሰብ ፍቅር ግን አንቺ መስጠት አለብሽ ብላ ጓደኛዋ ትመክራታለች። በዚህን ሰዓት ቆንጆ ሀሳብ እያሰቡ ነበረ። እጅግ በጣም ኦ ልክ ነሽ፣ እሱማ እኔም ያንን ለማድረግ እየሞከርኩ ነው አለች እናት ዛህራ። ኦ አምላኬ ሞክሪ፣ ቢያንስ ብቸኝነት አትሆንም፣ ሰው እንዳላት ማሰብ ትችላለች። አዎ ልክ ነሽ እያለች ይቺ እናትየዋ መናገር ትጀምራለች። እናት ዛህራም በትህትና ሆነው መናገር ይጀምራሉ። ቆይ በቃ ዛህራ መታጠቢያ ቤት ደርሼ ልምጣ ብላ መንቀር መንቀር እያለች ተነስታ ስትሄድ ከመንቃሪት ጋር ይገናኛሉ። በዚህን ሰዓት ነበረ እጅግ በጣም ልብ የሚነካ ነገር ሊፈጠር የቻለው። ይህን ጊዜ ከማን ጋር ቢገናኙ ደስ ይላችኋል? ከመርሲ ጋር፣ የዛህራ ጓደኛ። የዛህራ ጓደኛ ማነች? በነገራችን ላይ የዛህራ ጓደኛ እጅግ በጣም ደስ የምትል ሰውን የምታከብር ለሰው ፍቅር ያላት ናት። አላያት አይደለም ለተመለከታት እጅግ በጣም ታስንቃለች። አዎ ደሞ አንቺ ማነሽ? እኔ ያደሞዝ አስቻለው እባላለሁ መቤቴ ብላ አስረዝማ ቃሉን ትናገርባታለች። በዚህን ይሄ ሁሉ የአንቺ ስም ነው አይከብድሽም? የኔ ብቻ አይደለም እመቤቴ የአባት የሚያያቴም ነው ስትል አስረግጣ ትነግራታለች። በጣም ተገርማለች። ያጠየኩሽ እኮ ስምሽን ማን ነው ብዬ ነው እንጂ እኮ የሰውን ያደሞዝን አስቻለውንም አልጠየኩሽም ትላታለች። ስትላት ስላስቻልሽኝ አይጠየቅም። እሺ የማነሽ ግን አንቺ? የዛህራ በቃ የእሷም አባት አያትም ልትነግርኝ ባልሆነ እያለች መርሲ መናገሯን ቀጠለች። ካስፈለገ መቀጠል እችላለሁ ስትልም አስረግጣ ትነግራታለች። እንዳይሆን እሰይ ጥርስሽንም እንኳን ጠፋ። ማነሽ? ወይዘሮ ሶፊያና እመቤቴ ስራ እንዴት ነው አለቻት።
እዚህ ቤት ምን እግር ጣለች? ለነገሩ እኔ ምን አገባኝ እያለች መርሲ መቀባጠሯን ጀመረች። ይችም የዋዛ አልነበረችም። ጉልት ልሄድ ነው አለቻት። ለምዶብኝ እኮ ነው አለቻት። ኧረ እሰይ ታድለሽ በእጅሽም ግቢ አለቻት። ልታጠብ እኮ ነው እሺ አለቻት። በዚህን ጊዜ ምንቀር እያለች ወደ መጸደጃ ክላስ ትሄዳለች። በዚህን ሰዓት ሜርሲም እጅግ በመበሳጨት ሆና በዓልን ወይም አሁድንም ጠብቀውም ሴቷ እኔን ለማናደድ ሲሆን ልታጠብ ነው ትላለች ብላ ያች ስንዝር አሮጊት ትላክብኝ ብላ ሜርሲ የራሷን ነገር መጎንጎን ጀመረች። በዚህን ሰዓት ወደ ግራ ወደ ቀኝ እየተዟዟረች ቀጥታ በባልጎኑ ትሮጣለች። በዚህን ሰዓት እራት ይቀርብና እነዚህ ተንኮለኞች የሰሩትን ምግብ ለማብላት እየተጣደፉ ነው። አክስቴ በላሽ? እሺ እማ አለቻት። አክስቴ በላሽ ብላ ትጠይቃታለች። ሁሉም እናት ሞርዚና ያንን መድኃኒት እንድትበላ ሁለቱም እየተጠባበቁ ነበረ። የዚህን ሰዓት ጀሪ አንድ ያልታሰበ ነገር ገጠማት። አክስቴ ያንቺን ምግብ ሸተተኝ፣ ያንቺን ምግብ ልብላው ብላ ትጠይቃታለች። እሺ የኔ ልጅ ነፍሰ ጡር አይደለሽ? አንክብሮ ነው አለቻት። የዚህን ሰዓት እናት ሮዚና ምግቡን አንስታ ለጀሪ ትሰጣታለች። ለጀሪም ስትሰጣት የዚህን ሰዓት ነሲፈን እጅግ በጣም ተደናገጡ። ምን እንደሚፈጠር እያዩ በጣም ተክዘዋል። በዚህን ሰዓት አንድ ያላሰቡት ነገር ይገጥማቸዋል። መርሲም ሞርዚና ምን ማለት ነው? እንዴት ያልበሰለ ምግብ ነፍሰ ጡር ሴት ትሰጫለሽ? ብላ ለእሷ ያዘነች ይመስል ትቆጣለች። እነሱም ልጅሽ ጋር አደጋ ልትጤ ነው፣ ተጠንቀቂ፣ ይቅርብሽ፣ አምጪው፣ እሺ በቃሽ፣ ቀይሪ አለቻት ሜርሲ። ምክንያቱም ያሰበችው ሴራ ስለነበራት ነበረ። ይህንን ለምን ማድረግ እንዳስፈለገ ባይገባትም ከዚህ ነገር ሁሉ ለመዳን ሲባል ይህንን ለማትረፍ ችላለች። ምክንያቱም ታድገዋታል። ይህ ነገር ሲፈጠር ሳዩ በጣም ተደናግጠዋል። በዚህን ሰዓት መርሲ ፈጣሪ ማመስገን ጀመረች። ምክንያቱም ይቺ ልጅ ምግቡን ስላልበላችው በጣም ተደስታለች። አንድ ያልታሰበ ነገር ምግቡን አብልተዋት በሳቅ እየፈነደቁ ወደ ክፍላቸው ይገባሉ። ወደ ክፍላቸው ሲገቡ ግን ደስ የሚል ዜና የሰሙ ይመስላል። ነገር ግን በሰው ላይ ተንኮል እንደሰሩ ፈጽሞ የገባቸው አይመስለኝም። ሰውን ለመጣል በዚህን ሰዓት አቶ ሙስጣፋ ክላስ ነበረ። ቆይ ምን እየተካሄደ ነው? ውይ ቦርዚናን ጥሩ ሰው ነበረች በጣም እያሉ ይሳለቃሉ። በዚህን ሰዓት አቶ ሙስጣፋ ያገኛችሁት ነገር አለ እንዴ? እረ የለም። ታዲያ ምንድን ነው የሚያስቃችሁ? እንዴት በቃ አንቺ ጋር ሲፈን እኔ ስራ አለኝ አንቺ ንገሪው ብላ ሜርሲ ትወጣለች። የት ሄዳችሁ ነው? ጠንቋይ ቤት። በጣም ደነገጠ። አዎ ለምን? ያው ለወይዘሪት ዜና ማስጠሪያ መድኃኒት ፈልገን ነበረ እና ተሳካላችሁ ሲል ይሄ ሾካካ የሆነ ሰውዬ ጠየቃቸው። እሷም አዎ በቁማ ታብዳለች አለ። በዚህን ሰዓት እሱም መመልከቱን ቀጠለ። የሲፈን ተንኮልም እየከረረ ይሄዳል። በዚህን ሰዓት እጅግ ልብ የሚነካው ነገር ምግቡን ካበሏት በኋላ ማከኳን ትቀጥላለች። በዚህን ሰዓት ጀሪ ግራ ቢገባት ዝም ብላ መመልከት ጀመረች። ቆይ ለምንድን ነው ሰውነቴ የሚያሳክከኝ? ልጄ የሆነ ነገር ሆና ይሆን የሚረበሸው ብላ ማከኳ ጀመራት። ልክ እንደተባለው የጠንቋይ ክፋቱ ነውና ክፋቱን ማንጸባረቅ ይጀምራል። በዚህን ሰዓት ምን ማድረግ እንዳለባት ግራ ቢገባት ወይዘሮ ሞርዚና ምን ሆነሽ ነው? ምኑ ነው? አዩ ያው ነው አለቻት። በዚህን ሰዓት እጅግ በጣም ተደናግጣለች። የምታኪው አለቻት። እኔም አልገባኝም ብቻ በጣም እያሳከከኝ ነው አለቻት። አንቺ ሴትዮ ይሆናል ጀመረሽ ደግሞ አንቺ አለቻት።
ኒንጃ አላየሁም። የልጄ ጉዳይ እያስጨነቀኝ ይሆናል ብላ አስባ ነበረ። ነገር ግን እናጅሮች ያደረጉት ተንኮል እንኳን ማሳከክ አይደለም የሰው ልጅ ነፍስ እንደሚያጠፋ ሁሉም ሰው የሚያውቀው ነው። ሰይጣን የሰው ልጅ ሕይወት መቀማት እንጂ ፈጽሞ መልካም ነገር ማድረግ አይወድም። ጄሪ ዛሬ ዙራ ሞርዚና አልተጠበችም እንዴ ብላ በውስጧ ማሰብና ማምሰልሰል ጀመረች። መጨነቅም ጀመረች። በዚህን ሰዓት ነበረ አቶ አምነን ስልክ ይደውልና ገንዘብ ላኩኝ፣ አድራሻ አድርሻለሁ፣ ልጅ የሆነ እንመልሳለን፣ በከባ ግን እንዳታስብ ማለትም ከገንዘቡ ጋር ሰው እንዳትልክ ሲሉ አስጠንቅቀው ይነግሩታል። እሱም በንግግራቸው ተስማምቶ ልጅቷ እጁ እንድትገባ እንጂ ፈጽሞ ተንኮልንም አላሰበም። እሺ ብሏል። አቶ አምነን አሁን ላይ ያለበት ስቃይና መከራ እጅግ በጣም ልብ የሚነካ ነው። አቶ አምነን በጣም ተክዘዋል፣ በጣምም ተጨንቀዋል። በጣም የሚገርመው ነገር አቶ አምነን ከነበራቸው ከፍታ ዝቅ ብለው ማየት ለብሌን የልብ ስብራቷ እንደሆነ ሁላችንም የምናውቀው ነገር ነው። በጣም ያሳዝናል። ነገሩ እንዲህ ነው። በጣም በሚገርም ሁኔታ ሲፈን ያሰረችው ሴራ አቶ አምነንን ለመጣል ነበረ። እሱም በምትፈልገው ደረጃ ተሳክቶላታል። እናት ሞርዚናማ ከኳን ቀጠለች። በጣም ታካለች። በጣምም ውስጧ ተረብሿል። በዚህን ሰዓት ይሄ ተንኮለኛ ሰውዬ ያቅ ነበርና ብሌንም የሆነ ነገር ተጠራጥራለች። ነገር ግን ምንን ማለት እንደነበረባት ወይዘሮ ሞርዚና ደሃነሽ አንተ ደግሞ እንደዚህ እያወራች ደህና ነኝ ብሎ እያሰበ ነው ብላ ደህና ነኝ ዝም ብሎ ያሳከከኝ ነው አለች። በዚህን ሰዓት በመሳቅና በመገልፈጡና ወደ ማበዱ ደረጃ እየተካሄደች ቆይ ድንሽም ማለት ነው እንዴ ስትላት እሷም ዋጥ ለማድረግ ሞከረች። በዚህን ሰዓት ነበረ አንድ ያልታሰበ ነገር የተፈጠረው። ከሜርሲ ጋር ተፋጠጡ። ዝም በይ አለቻት። ማከኳን ቀጠለች። እጅግ በጣም ልብ የሚነካ ነው። ወይዘሮ ሞርዚና ወይ ሆስፒታል እንሄድ አለቻት። እምቢ አልፈልግ፣ ሰዎች ነገር እየባሰ ይጠራ፣ እዚህ ነኝ ሰዎች አለው ሲል አቶ አምነንም ወደ ቤት ይገባል። በዚህን ሰዓት ነበረ ይውልህ ብላ መርሲ አፏ አያልፍምና በለፈለፉ ይጠፉ ነውና መጨረሻዋን ሳታቅ ምን እንደሚፈጠር ሳታቅ መለፍለፏን ቀጠለች። ዳኑ ኢትዮቹ በኋላ ለይቃም እናማ ወደ ቤት ትገባለች። አንተ ደግሞ በእጃችን ባልገባ ነገር ላይ ወደ መደሰቱ ምንድን ነው ስትል ይቺ ቀዥቃዥ የሆነ ሴትዮ መናገሯን ትቀጥላለች። አክስቴ ደስ አለሽ? እሷ እየሰማችህ አይደለም ራሷ ነቅላለች አለ። በዚህን ሰዓት አቶ አምነን በጣም ተናዷል። የወንድሜ ልጅ ችግር ተፈጥሯል እያለች መርሲ መቀባጠሯን ጀመረች። ምንድነው ወይዘሮ ሞርዚና ነቅላለች አለ። በዚህን ሰዓት በጣም ደነገጠ። ምን አለ? አቶ ሙስጣስፋም በመገረም እያየ ከልጅቱ መጥፋት ጋር የተያያዘ ሳይሆን አይቀርም ወይም ደህና ነሽ ብሎ ይጠይቃታል። ነገር ግን አክስትየዋ መሳቅና መገልፈጥ ብቻ ነበረ። ሙስጣስፋ ተነስ ሆስፒታል ይዘናት ተነሽ አክስቴ ብሎ እያከከች እጇን ይዘዋት ወደ ሆስፒታል ተነስተው ይሄዳሉ። እዚህን ሰዓት ልብ የሚሰብረው ነገር የሲፈንና የሜርሲ ጎን ለጎን እየተያዩ መሳቅና መገልፈጥ ለብሌን ፈጽሞ አልተመቻትም። እናንተ ነገር በልጅቱ ጉዳይ አንጀቷ ጠፍቶ ብሎ ነው እኮ እኔም ምረዳታለሁ ብላ መርሲ በውስጧ ተንኮሏን እያሰበች ነገር ግን መልካም ነገር ያሰበች መስላ መጨነቋን ቀጠለች። ጄሪ ግን ከልቧ አዝናለች። ለምን እንደዚህ ልትሆን ቻለች ብላ በጣም ተገርማለች። በጣም በሚገርም ሁኔታ ልብ ሰባሪው እዚህ ላይ ይጀምራል። በዚህን ሰዓት የአዲስ አበባ ሸገር ከተማ ውቧን ቦታ እያሳዩን ቀጥታ ወደ እነ ሞርዚና ሞርዚና ማለትም አለብሽ አለቻት። በጣም ታሳዝናለች ከእርሷ ጋር አለች።
ይህንን እያወሩ በቀጣይ ክፍል በሰላም እስከምንገናኝ ድረስ መልካም ሳምንት። እስከዛው ድረስ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችን ላይክ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት። ይህ ያሬድ ሚዲያ ነው። ያሬድ ሚዲያን ሰብስክራይብ ያድርጉ። እንወዳችኋለን። ባይ ባይ።